ሰላም ሰላም እንደምናላችሁ ሁሉ ቤተ እስራኤሎች የሃይማኖት ተከታታይ እናቶቼ ቤተ እስራኤል ዛሬ ትምህርታችን ስለ ርስት ነው። ርስት ማለት ምንድነው? አባት ያበጀው ለልጅ በጀው የሚለው ወይም አባት ርስት የሚያደርገው ለልጅ ያልፋል። ርስት ማለት እንግዲህ በዕብራይስጥ ምን ይሉታል? כמו שאבותיי שתלו לי כך אני שותל לצורך בניי ይላል። እኔ አባቶች እንደ ተክል እንደተከሉልኝ እኔም ለልጆቼ ተክላለሁ የሚለውን ታሪክ ነው። በመሰረት ተዓኒት ተልሙድ በብሊ ከዛ አንድ ኹንያ ማዕጋል የሚባል ጻድቃን ነበረ። እሱ በመንገድ እየሄደ የሆነ ሰው አታክልት እየተከለ ያገኛል። የሆነ ዛፍ እየተከለ ያገኛል። ያነ ሰው ኹንያ ማዕጋል ያንን አታክልት የሚተክለውን ጥያቄ ጠይቀዋል። ምን ያረክ ነው ይለዋል። አታክልት እየተከልኩ ይለዋል። ስንት ዓመት ይሄ አታክልት አድጎ ፍሬ ይሰጣል ይለዋል። 7 ዓመት ብሎ ይመልስለታል። እስከ 7 ዓመት ኖራለሁ ብለህ ታምናለህ ብሎ ሲጠይቀው አይ አይደለም፣ እኔ ከዚህ ዓለም ስመጣ ዛፍ ተተክሎ ነው ያገኘው፣ ፍሬ ተዘጋጅቶ ነው ያገኘው። ስለዚህ እኔ ደግሞ ለሚመጣው ትውልዴ እተክላለሁ ብሎ ይሄን መለሰለት። አዎ ያንዳንዳችን ከዚህ ዓለም ስንመጣ ሁሉ ተዘጋጅቶ ነው ያገኘነው። ለምን? አባት የተከለው አይት የተከለው ከአይት ቅማንት ትውልዱ እንዲያ ነው። አዎ በህይወታችን ሙላችን ርስት ለልጆቻችን ለማስቀረትና ለሁሉን የምናደርገው የምንሰራው ገንዘብ የምንሰበስበው የምንለው በሙሉ ለልጅ ነው አይደል? አዎ ለልጅ ከሆነ ርስት ዋናው ርስት የሚባለው ምንድነው ብለን ስንጠይቅ ሃይማኖት ነው። ሃይማኖት ምን አይነት ሃይማኖት? ልጆቻችን የማይጣሉበት። ለምሳሌ በገንዘብ በኡርስ በየሩሻ የሚባለው በዛ ገና ዛሬ በዘመናችን አብዛኛውን ገና ሰው 7 ቀን ሳይነሳ ስለ ውርስና ስለ ርስት ስለ የሩሻ ይጣላሉ። ስለ ገንዘብ ስለ ቤት ስለ ሁሉ ግና ሃይማኖት ግና በሃይማኖት ግና ዋናው ርስት የሚለው ምን ሃይማኖት ለልጆቻችን? የሃይማኖት የቤተ እስራኤል ሃይማኖት አባት ለልጅ አባት ለልጅ አባት ለልጅ ባያልፍ ኖሮ ፋሲካና ንውለውም ነበር። ለምሳሌ በፋሲካ አሁን ፋሲካ እየደረሰ ነው። ሙላችን ቤታችን እያጣዳነ ነው። ሙላችን እንደተዛዘቱ ያረግነ ነው። ግና ጠለቅ ብለን ውስጡን ስናውቅ ግና አንድ ተዛዞት አለ። ያን ተዛዞት ምንድነው ስንል ያን ተዛዞት የሚለው በሄገደታ ለባነኻ አልየጽያት ምጽራይም ስለ ግብጽ ሀገር ስለወጣ ነው ለልጆችህ ተናገር ብሎ ወሪቱ ያዘዋል። አንዱ ጽድቅ የሚያጸድቀው በዚህን ባላት ከሌላ ሰደር ቁጭ ብለን ማታ ወይስን ፋሲካውን ስናመሽ ዋናው ለልጅህ ተናገር የሚለው ተዛዞት። ለልጅህ ተናገር የሚለው ምንድነው? ግብጽ ሀገር እንዴት አርጌ እንዳወጣዋችሁ እኔ እግዚአብሔራችሁ ነኝ የሚለውን ለልጆች ታሪክ ይሄን መናገር ነው። ከዛ ከመጽሐፉ ምን ያመጣሉ? አራት ልጆች ያመጣሉ። 4 አይነት ልጆች 4 አይነት ወንዶች ልጆች ያመጣሉ። 40 በኒም ይሏቸዋል። እነዛ ማን ናቸው? አንዱ ብህል ኻኻም ይሉታል። ሁለተኛው ራሻ ይሉታል። ሶስተኛው ታም ማለት የዋህ። አራተኛው ደግሞ ጥያቄ ጠይቆ የማይጠይቅ ጥያቄ መጠየቅ የማያውቅ ጥያቄ የማያውቅ ማለት ነው። እነዚህ አሉ ማለት ምንድነው? እነዚህ በትውልዳችን አሉ። በትውልዳችን ማለት የሰው ልጅ ትውልድ ነው፣ የኛ ትውልድ ነው ማለት ምንድነው? ኻኻም ማለት አባትየው ነው። አባትየው ኻኻም ከሆነ አባትየው ኻኻሙ ነው። ልጁ የአባቱን ካልተማረ ከአባቱ ካልተማረ
ወይም አባቱ ካላስተማረው ያን ራሻ ይሆናል ራሻ ማለት ሐዛብ ወሪት የማያውቅ ሃይማኖት የማይጠብቅ ባላት የሚሽር ሰንበት የሚሽር እግዚአብሔርን የማያውቅ በቃ ስደት ራሻ ይሉታል ለምን ከአባቱ አንዳንድ ጊዜ ሙላችን ለምሳሌ አይ ልጅ አልወጣለትም የምንለው ታሪክ አለ ለምሳሌ ብዙ ሊቀ ካህናቶች አሉ ልጆቻቸው ሊቀ ካህናት ያልሆኑ ቀስ ያልሆኑ አዝ ልጅ አልወጣለትም ለምን ይሄ ለምሳሌ ኻኻም አባትየው ኻኻም ነው ሃይማኖት ያውቃል ልጅየው አልተማረም ሃይማኖት ስለሚሽርና በእግዚአብሔር በአባቱ መንገድ ስለማይሄድ ራሻ ይሉታል ይቅር ይበለን እግዚአብሔር ራሻ ደግሞ ማንን ይወልዳል ታም ራሻ ደግሞ እሱ አባት ልጅየው ራሻ ቢሆን ሚትየው ኻኻም ነው ልጅየው አዛብ ነው የልጅ ልጁ ታም ነው ታም ማለት ደግሞ የዋህ ዛሬ ልጆቻችን ስለማናስተምራቸው ስለማንላቸው ከየዋህነታቸው እግዚአብሔርን ይወዳሉ ባሩኽ ሀሸም ይላሉ ያምናሉ ሰንበት እንዳለ ያውቃሉ ባላት እንዳለ ያውቃሉ ግና ወሪት አይማሩም ይሄ ማን ይባላል የዋሆች ታም ይሉታል ለምን ታም ነው የዋሆች ናቸው በቃ ባያውቁ ነው የመጨረሻው አራተኛው ትውልድ ደግሞ ጥያቄ አይጠይቅም ይቅር ይበለን የልጅ ልጅ ደግሞ ጥያቄ አይጠይቅም ለምን ነው ሰንበት የምትጠብቁ ብሎ አይጠይቅም ለምን ነው ይህን ባላት የምታደርጉ ብሎ አይጠይቅም ለምን ነው እግዚአብሔር ብሎ ምንም ይበላሉ ይጠጣሉ ይሄዳሉ ይነሳሉ ይሄ ኻች ነው ይወዳልሽ ይሉታል ይቅር ይበለን አምላካችን ስለዚህን ዲብራ ቶራ አማል ማ ዲብራ ቶራ አለ አርባ በኒም ወሪቱ ስለምን ምናገር ስለ አራት ትውልድ ወንዶች እነዛ ማን ናቸው ኻኻም ራሻ ታም ወኢኻድ ሸኖ ይዳልሾል በሸኖ ይዳልሾል ጥያቄ የማይጠይቅ አዎ היום אנחנו ברוך השם כולנו חכמים כולנו נבונים כולנו באמת ሙላችን አዋቂነን ሙላችን እናውቃለን አውቀን ያወቅነ ካላጠፋነ አውቀን ያልሰማ መስል እንዳልሰማነ አውቀን ያየነ እንዳላየነ ካልሆነ ወሪቱ ትዛዞቱ ንግግሩ ይሽተባኸ ቦሬ በየቦታው ነው ያለ በየቤቱ ነው ያለ በየቤታችን በየሙላው ቤታችን አንድ መብራት አለ አንድ መብራት የሚበራ አለ አንድ ሻማ የሚበራ አለ ያን ሻማ ምንድነው ንሻማ ይውዲት ይሉታል ያን ምንድነው ንሻማ ይውዲት שבכל בית ובית דולק נשמה יהודית יש נר שדולק שזה מה תלמיד חכם አንድ ወሪት የሚማር አንድ ወደ እግዚአብሔር የሚመለስ አንድ ከቤተሰብ ሆኖ ኑ ባላትን እንጠብቅ የሚል አንድ ከናት አባት እየተጨነቀ የሚኖር በየቤታችን አለ ሽታባኻ ቦሬ על ארבעה בנים דיברה התורה זה אራት ትውልድ የተናገር ነው አባት ኻኻም ቢሆን አባት ለልጁ ካላስተማረ ልጅ ለልጅ ልጁ ካላስተማረ ያነ ደግሞ ለስታራት ትውልድ ካላስተማረ አራቶቹ አይጣል እንጂ የላይኛው አዋቂ ቢሆን አባቱ ሚታው አይሚታይማ እንዲነ ነበር አይሚታይማ ኻኻም ነበር አባቴማ እንደዚህ ነው ብንል ምንም ይሄ ሊያወጣና አይችልም ለምን የእስራኤል ትውልድ አባት ለልጅ ሃይማኖት ለሃይማኖት ወይገደ ተንባም ዮማን ወላይላ ለልጆች ተናገር ማታም ቀንም ወሪትን ተማር የሚለው እዚህ ላይ ነው ኪላማ ከhem ያመኑ ለኦረኽ ከhem خيانو ለኦረኽ ያመኑ ይሄ ሁሉ ጊዜ ህይወታችን በህይወታችን መንገድ ሁሉ ጊዜ ይሄ ነው መንገዳችን ይሄ ነው ህይወታችን በህይወታችን መንገዳችን ሃይማኖት ነው ቤተ እስራኤል ሁሉ ጊዜ ለእግዚአብሔር ትምህርት ሁሉ ነገር የምንሳተፈው አሁን ባለንበት ጊዜ በሩኽ ሀሸም እነዚህ አራት የምንጠይቃቸው የጠየቅናቸው በአራት ትውልድ የመጣንባቸው ግማሾችም አሉ ግማሾቹም አዋቂ ናቸው
ላክን ስለዚህን እያንዳንዳችን ወደ እግዚአብሔር መመለስ ያስፈልገናል ትውልዳችን እንደዚህ እንዳይሆን ለእያንዳንዱ ልጆቻችን ምን ርስት ይዘን ነው የምንሄደው ይህን ዓለም ያነ ሰውዬ ለ70 ዓመት የሚሰጠውን ፍሬ እንደተከለ እኛ ለልጆቻችን ምንድነው የምንተክለው እኛ ለልጆቻችን ምን ርስት ነው የምናስቀረው እኛ ለልጆቻችን ምን አይነት ሃይማኖት ነው የምናስቀረው እኛ ለልጆቻችን ምን ጥሩ የሆነ የሚያስተውሱት ነው የምናስቀረው አይ አባቴ ባንክ ሲሰራ ነበር አይ አባቴ እንደዚህ ነበር አይ አባቴ እንደዚህ የሚል ነው ወይስ አባቴ ወሪት ሲማር ነበር አባቴ ስንቀመጥ በሰንበትን ስነስርዓት ሲነግረን ነበር አባቴ አስተምሮናል እናቴ እንዲህ ብላለች ሽምራት ሸባት ታራት המשפחה צניעות שולחן בית נקי כשרות אולי ያለው ነው ወይስ ምንድነው አዝማን ይወጣ ላጊት ምንድነው ለማለት የምፈልገው ያንዳንዳችን በእግዚአብሔር እርዳታ ያለንን ያህል ችሎታችን ያህል ከቅርብ ከሆነ ከቦታ የምናውቀው እየሄድን አላኻውን መማር ወሪትን መማር በቃ አይ እንደዚህ ብለዋል በወሪት ከማለት ራሳችን ሄደን መመርመር ራሳችን ገልጸን መማር ወይም ደግሞ አስተማሪ ቀጥረን ልጆቻችን ማስተማር ልጆቻችን በዚህ በቤተሰብ ኺሎኒ በትምህርት ቤት በሚማሩት ሃይማኖት ትምህርት ቤት እንዳልሆኑ ከዛ ያወጣነ ልጆቻችን ወደ ሃይማኖት ትምህርት ቤት ማስተማር ህፃን ይያሉ ትልቆቹማ እንግዲህ የራሳቸው ነው እንግዲህ ግን ህፃን እንዳሉ እነዛን ህፃኖች ነፍሳቸውን እንድናወጣቸው እነዛን ህፃኖች አውጥተን ከሃይማኖት አባትና ተናክብር የሚለው በእውነት ከቤተሰብ ኺሎኒ ከዛ እናት አባትክን አክብር የሚባል አይጽፉም በሳድ የሚባል አለ በእዝራት አሸም የሚሉትን እንትኑ ከልዋሁ ከሚጻፈው ላይ ከዛ ላይ አይጽፉትም ምንድነው የሚጽፉ የአውሮፓ ዓመተ ምህረት ቀን ነው የሚጽፉት በእግዚአብሔር እርዳታ የሚለውን እኮ አይጽፉትም እናት አባትክን አክብር የሚባል የለውም ታናኹን የሚማሩትን ታናኽ እንደ ክርስቲያኖች አድርገው ነው የሚያስተምሯቸው ልጆቻችን ከምን እንደሚውሉ ልጆቻችን ከምን እንደሚማሩ ልጆቻችን እንዴት ብለን እንደምናሳድጋቸው ልጆቻችን ምን አስቀርተንላቸው አለ በሃይማኖት የሚለውን ይሄን ቀስ ያረግነ ለልጆች ለትንሾች ማስተማር አለዛ ምንም ርስት አላስቀረንላቸው ምንም ፍሬ አልተከልንላቸው ምንም ዛፍ አልተከልንላቸው የራson בעזרת השם שכל אחד ואחד ያንዳንዳችን እዚህ የሰማነውን ትንሽ ለልባችን ወስደን የምንጠቀምበት የምናደርግበት ወይም ለራሳችን መጀመሪያ ለራሳችን ኻኻም እንሁን ከራሳችን ካወቅነ የራሳችን ጥፋታችን ኃጢያታችን ከወገድነ ካወቅነ ለልጆቻችንም ልንተካ እንችላለን ለምን ልጅ ከአባት እናቱን አይቶ በአይኑ አይቶ ከጭንቅላቱ እንደሚቀርጽ ይሄን ማወቅ አለ ልጆቻችን ያውቃሉ ማን ሐዛብ እንደሆነ ማን ጻድቃን እንደሆነ ማን የዋህ እንደሆነ ማን የእግዚአብሔር ፍራት አዳር ያለበትን ሰው ያውቃሉ ዛሬ ሙላችን በእውቀት ነው ተለቅልቀናል ሙላችን አዋቂዎች ነን ሙላችን እናውቃለን ሙላችን ክፉንና በጎን እናውቃለን ሙላችን እናነባለን በማንኛዎችም ቋንቋ ሌላዎች ቋንቋዎችም 2-3 ቋንቋ እናውቃለን ግን እኑ ላይ ያወቅነ ግና ስነ ስርዓቱን የዓለማችን የህይወታችን ከhem חיינו לאורך ימינו התורה הקדושה ይሄን እንዳንረሳ እናቶቼ ወንድሞቼ ሰላም ለሙላችን